ዓለማችን በታሪክ አይታው በማታውቀው የለውጥ ማዕበል ውስጥ ትገኛለች። በየሰከንዱ በሚሊዮን የሚቆጠሩ ሰዎች ስልካቸውን ይከፍታሉ፣ ፎቶዎችን ይለጥፋሉ ወይም በጉግል ይፈልጋሉ። ነገር ግን ጥያቄው እዚህ ጋር ነው። ይህ ሁሉ መረጃ የት ነው የሚሄደው? ለምሳሌ ያህል የሁለት ደቂቃ ቪዲዮ በስልካችሁ ቀርጻችሁ ለጓደኞቻችሁ በቴሌግራም ስትልኩ ያ ቪዲዮ አየር ላይ አይቀልጥም ወይም በስልካችሁ ውስጥ ብቻ አይቀመጥም። ዛሬ መረጃዎቻችን ሁሉ የሚቀመጡት ዳመና ወይም ክላውድ ውስጥ ነው። ይህ ዳመና ግን ዝናብ የሚዘንብበት ሳይሆን በሚሊዮን የሚቆጠሩ ገመዶችና የኮምፒውተር መጋዘኖች የተሳሰሩበት የቴክኖሎጂ ምድር ነው። ዛሬ በዚህ ሰፊ ትንተና ቢግ ዳታ እንዴት ማንነታችንን እንደሚተነትን እና ክላውድ ኮምፒውቲንግ ደግሞ ይህን መረጃ እንዴት እንደሚሸከም በዝርዝር እናያለን። ታዲያ ዓለም ምስጢር ለመፍታት እስከ መጨረሻው አብራችሁን ቆዩ። ቢግ ዳታ ሲባል መጠኑ እጅግ ግዙፍ ከመሆኑ የተነሳ የተለመደው የሰው ልጅ የማሰብ አቅም ወይም በቀላል ኮምፒውተሮች ሊተነተን የማይችል የመረጃ ክምችት ማለት ነው። ትልቅም ይህን ጥልቀት ለመረዳት የቢግ ዳታን ውስጥ ዋና ዋና መገለጫዎች ወይም የሲሪዝ ማየት ያስፈልጋል። የመጀመሪያው ቮሊዩም ወይም መጠን ነው። 2026 ዓመተ ምህረት ብቻ በዓለም ላይ የሚመረተው መረጃ ዜታባይት ይለካል። 1 ዜታባይት ማለት 1 ትሪሊየን ጊጋባይት ማለት ነው። መረጃ ሙሉ በሲዲ ተጭኖ ቢደረደር ወደ ጨረቃ ደርሶ መመለስ ይችላል። ሁለተኛው ደግሞ ቬሎሲቲ ወይም ፍጥነት፣ መረጃው የሚፈስበት ፍጥነት አስገራሚ ነው። የዩቲዩብ አልጎሪዝም በሰከንድ ውስጥ በሚሊዮን የሚቆጠሩ ሰዎችን ፍላጎት አይቶ ቀጥሎ ይህን እዩ የሚል በዚህ ፍጥነት ምክንያት ነው። ሶስተኛው ደግሞ ቫሪያቲ ወይም አይነት፣ መረጃው ስትራክቸርድ እንደ ቁጥር ያሉ እና አንስትራክቸርድ እንደ ድምፅ፣ ቪዲዮ እና የኢሜጅ ጽሑፎች ብሎ ይከፈላል። ቢግ ዳታ ለምን አስፈላጊ ሆነ? ቢግ ዳታ የሚባለው ምክንያት ነው። ኩባንያዎች ይህን መረጃ በመጠቀም እኛ የምንፈልገውን ነገር እኛ ሳናውቅ ቀድሞ ያውቃሉ። ለምሳሌ አማዞን አንድን እቃ ልትገዙ እንደምትችሉ 80% እርግጠኛ ከሆነ አሁን ገና ሳታዙ ወደ አቅራቢያችሁ ወዳለ መጋዘን ሊልከው ይችላል። ይህ ነው ቢግ ዳታ ጥንካሬ። ቢግ ዳታ የሚዛቸው ከሆነ ክላውድ ኮምፒውቲንግ ደግሞ ሞተር ነው። ክላውድ ማለት በቀላሉ ሲገለጽ ሌላ ሰው ኮምፒውተርን በኢንተርኔት መጠቀም ማለት ነው። የክላውድ ኮምፒውቲንግ ታሪካዊ አመጣጥ ከ20 ዓመታት በፊት አንድ ኩባንያ ድረገጽ ለመክፈት የግድ የራሱን ሰርቨር መግዛት፣ ቀዝቃዛ ክፍል መዘጋጀት እና ባለሙያ መቅጠር ነበረበት። ዛሬ ግን እንደ አማዞን ዌብ ሰርቪስ፣ እንደ ማይክሮሶፍት አዙር እና ጉግል ክላውድ ያሉ ድርጅቶች ምሳሌ አይነቶችን ወይም የሰርቪስ አይነቶችን እንመልከት። ኢንፍራስትራክቸር አስ ሰርቪስ ወይም ኢንፍራስትራክቸር የሚባለው የኮምፒውተር መሳሪያዎችን ማከራየት፣ ፕላትፎርም አስ ሰርቪስ ሶፍትዌር ለመስራት የሚያስፈልጉ መሳሪያዎችን ማከራየት። ሶስተኛው ደግሞ ሶፍትዌር አስ ሰርቪስ ወይም እንደ ጂሜል ወይም እንደ ኔትፍሊክስ ያሉ ዝግጁ ሶፍትዌሮችን መጠቀም። ክላውድ ባይኖር ኖሮ ስልካችን ላይ ያሉ አብዛኞቹ መተግበሪያዎች ወይም አፖች አይሰሩም ነበር። ምክንያቱም ስልካችን ያን ሁሉ መረጃ የሚሸከም ግን መረጃው የሚቀመጡ ናቸው።
አሁን ደግሞ ወደ መሬት እንመለስ። ክላውድ ሰማይ ላይ ካልሆነ እንዴት ነው ያለው? መልሱ ዳታ ሴንተርስ ውስጥ ነው። እነዚህ ዳታ ሴንተሮች በአውቶቡሶች የሚቆጠሩ ሰርቨሮችን የያዙ እንደ እግር ኳስ ሜዳ የሚሰሩ ውስብስብ ህንፃዎች ናቸው። እነዚህ ማሽኖች በጣም ስለሚግሉ ለመንቀሳቀስ ከፍተኛ ኃይል ይጠይቃሉ። ማይክሮሶፍት በፕሮጀክት ናቪክ አማካኝነት ዋሽንግተንን ባህር ውስጥ የከተተው ለዚህ ነው። ቀዝቃዛው የባህር ውሃ ማሽኖች በነፃ ያቀዘቅዛል። እነዚህ መጋዘኖች ከእርዳታ ሴንተር ተተካ። ባንኮች ኢኮኖሚ ማብራት ገናኝ ተጠቃሚ መረጃ ያለው ቀለም ይገዛል የሚለው ቢያል ባህል አሁን ተጨብ ቢግ ዳታ እና ክላውድ ኮምፒውቲንግ የሰው ልጅን የማሰብና የመስራትን ከመቶ እጥፍ አሳድጎታል። ነገር ግን ይህ ትልቅ ኃይል ትልቅ ኃላፊነትን ይዞ መጥቷል። የግል ነፃነታችን ወይም ፕራይቬሲ ምን ያህል ተከብረዋል? መረጃዎቻችን ለፖለቲካዊ ተጽዕኖ እየዋሉ ነው? እነዚህን ጥያቄዎች የወደፊት የቴክኖሎጂ ጉዟችን ይወስናሉ። በዛሬው ክፍል መረጃዎቻችን የት እንደሚቀመጡና እንዴት እንደሚተነተኑ አይተናል። የሚቀጥለው ደግሞ ይህን ሁሉ መረጃ ወደ ምስል ቀይሮ አይናችን ላይ የሚያሳየን እውቀትንና ምናብን የሚቀላቅለውን የቨርቹዋል ሪያሊቲ እና ኦግመንትድ ሪያሊቲ ዓለም እንመለከታለን። መረጃዎቻችሁን ክላውድ ላይ ማስቀመጥ ያስፈራችኋል ወይስ ይመቻችኋል? አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። ሰላም ለዓለም፣ ሰላም ለሀገራችን። በሚቀጥለው ክፍል እስከምንገናኝ